ፒቱፒ ሰሞኑን እየሰራ አይደለም። ብዙዎቻችሁ ዩኤስዲቲ እንዴት መግዛት እንችላለን እያላችሁ እየጠየቃችሁ ነው። ፒቱፒ ተዘግቷል ወይ እያሉ ይጠይቃሉ። አጭሩ መልስ አልተዘጋም ነው። ታዲያ ምንድነው የተፈጠረው? መፍትሄውስ ምንድነው የሚለውን ነገር እንመልከት ማለት ነው። ፒቱፒ ላይ የተፈጠረውን ነገር ስንመለከት ባለፈው ናሽናል ባንክ የዶላር ጨረታ አውጥቶ ነበር እና ያ ጨረታ ከወጣ ጀምሮ ነው ፒቱፒ ላይ ትሬድ ማድረግ ያቆሙት ማለት ነው። ከዚህ በፊት ብሔራዊ ባንክ የዶላር ጨረታ ሲያወጣ በተወሰነ ያህል የዶላር መቀነስ እናይ ነበር ማለት ነው። ከዚህ በፊት ናሽናል ባንክ የ150 ሚሊዮን ዶላር ጨረታ አውጥቶ ነበር። ከዛ በኋላ ፒቱፒ ላይ የ7 ብር ያህል ቅናሽ አሳይቶ ነበር እና አሁን በተመሳሳይ 150 ሚሊዮን ዶላር ጨረታ ሲያወጣ አብዛኞቹ ሰዎች ይቀንሳል ብለው ሲጠብቁ በተቃራኒው ነበር የሆነው እና አሁን ለምንድነው ባይናንስ፣ ባይቢት እና ቢትጌት ላይ ፒቱፒ ባይ የማይሰራው ወይም ዶላር መግዛት የማይቻለው ለምንድነው የሚለውን ነገር ደግሞ እንመልከት። ከብሔራዊ ባንክ 8% ብቻ ነው ጨምረው ትሬድ ማድረግ የሚችሉት። ይሄ ህግ ከመውጣቱ በፊት 170 ብር በላይ ይሸጥ ነበር $1 ማለት ነው። አሁን ደግሞ ከ160 ብር በላይ ወይም ከ8% በላይ መጨመር አይችሉም ማለት ነው። ስለዚህ ምንድነው 148 ብር ከሆነ ብሔራዊ ባንክ እነሱ መሸጥ የሚችሉ ስንት ብር ነው? 160 ብር አካባቢ ነው እና እንደዛ መሸጥ ይኖርባቸዋል ማለት ነው። ታዲያ ለምን አይሸጡም ካልን ደግሞ ባይ ላይ ለምንድነው ምንም አይነት ትሬደር የሌለው ካል እነሱ ከዚህ በፊት ለምሳሌ $1 በ165 ብር ከገዙ አሁን መሸጥ ያለባቸው ዋጋ 160 ብር ስለሆነ ከሰሩ ማለት ነው። ኪሳራ ላይ ስለሚወድቁ ሁሉም ለምንድነው እንትን ማለት አቁመዋል ማለት ነው። ትሬድ ማድረግ ያቆሙት ባይ ላይ ለዛ ነው ስለሚከስሩ ነው ማለት ነው። እና በተለያየ ነገር ደግሞ ዶላር የሰራችሁ ሰዎች ባይናንስ ላይ፣ ባይቢት ላይ ወይም ቢትጌት ላይ ያላችሁ ሰዎች ምንድነው ማድረግ ያለባችሁ የሚለውን ነገር ለመመልከት ፒቱፒ ሴል እየሰራ ነው ማለት ነው። ምክንያቱም ኖርማል ነው እነሱ ቢገዙ ችግር የለውም፣ ግን አሁን አስፈሪ ሰዓት ስለሆነ ባትዳፈሩ ይመረጣል ማለት ነው። ብሔራዊ ባንክ እንደገለጸው ከሆነ የ10,000 ብር ቅጣትና እስራት እንዲሁም የባንክ አካውንታችሁ እንደሚታገድ ገልጿል ማለት ነው። ስለዚህ መጠንቀቅ ይኖርባችኋል ማለት ነው። አሁን እየሰሩ ያሉ ኤክስቼንጆች አሉ ማለት ነው። መጀመሪያ ባይናንስ እና ባይቢት ናቸው እኩል የተዘጉት። ከዛ በኋላ ደግሞ ቢትጌት ከ2 ቀን በኋላ ባይናንስ እና ባይቢት ከዘጉ ከ2 ቀን በኋላ ቢትጌትም ዘግቶታል ማለት ነው። አሁን ኤምኢኤክስ የሚባለው ኤክስቼንጅ እና ጌት ዶታዮ እየሰራ ነው። ቴሌግራም ዋሌትም ይሰራል ማለት ነው። እነዚህን በመጠቀም ዶላር ሴል ማድረግ ትችላላችሁ። ነገር ግን ምንድነው አሁን የማይፈቀደው? ለምሳሌ ከውጭ አንድ ሰው ዶላር ለእናንተ ልኮላችሁ እዚህ እንትን በማለት ዶላር ከሸጣችሁ የሌለ ትርፋማ ትሆናላችሁ ማለት ነው። እንደዛ ከሚደረግ የብሔራዊ ባንክን እንትን ስለሚቃረን ብላክ ማርኬት ስለሆነ ይሄ ፒቱፒ እንደዚህ ነገር ባትዳፈሩ ይመረጣል። ምክንያቱም እስራት አለው፣ ባንክ አካውንታችሁ ይታገዳል ማለት ነው። እንደዚህ ከምትሆኑ ራሳችሁን መቆጠብ ይኖርባችኋል ማለት ነው። አሁን ላይ ባይም ሴልም የሚሰራባቸውን ኤክስቼንጆች ልንገራችሁ ማለት ነው። አንደኛ የሚሆነው ጌት ዶታ የሆነው እሱ ይሰራል። ሁለተኛ ደግሞ ቴሌግራም ዋሌት አለ። ሶስተኛ ደግሞ ኤምኢኤክስሲ የሚባለው ኤክስቼንጅ ይሰራል ማለት ነው። እና እነዚህን በመጠቀም ዶላር ሴልም ባይም ማድረግ ይቻላል ማለት ነው። አሁን የነገርኳችሁ ሶስቱ ላይ ምንም እንትን ያለበት ነገር የለም ማለት ነው። እንደ በፊት ነው እየሰራ ነው። አልተዘጋም። ባይም ሴልም ዋጋም ገደብ አላወጡለትም ማለት ነው። እንደፈለጋችሁ በ170 በ160 የፈለጋችሁትን መርጣችሁ እንደ በፊቱ ሴል ማድረግ ባይም ማድረግ ትችላላችሁ ማለት ነው። የዛሬ ቪዲዮ ጠቅማችኋል ብዬ አስባለሁ። አጠር መጠን ያለች ነች። ስለዚህ ለአዳዲስ መረጃዎች እንዲደርሷችሁና ኦንላይን ላይ የሚሰሩ ስራዎችን በዚህ ቻናል ስለሆነ የሚለቀቀው ላይክ እና ሰብስክራይብ እያደረጋችሁ የኛ ቤተሰብ መሆናችሁን እንዳትረሱ።